የኦልድ ትራፎርድ አይጦች። በማንቸስተር ዩናይትድ ኦልድ ትራፎርድ ስታዲየም የተለያዩ አካባቢዎች ላይ የአይጥ ምልክት መገኘቱ በድጋሚ ተገልጿል። ይህንንም ተከትሎ ማንቸስተር ዩናይትድ ከትራፎርድ ካውንስል የምግብና ንጽህና ቁጥጥር 2 ኮከብ ደረጃ እንደተሰጠው ተዘግቧል። ማንቸስተር ዩናይትድ የአይጥ ወረርሽኙን ለመቆጣጠር ጥረት ማድረጉን የገለጸው ካውንስሉ፣ ይሁን እንጂ በ7 የተለያዩ የስታዲየም አካባቢዎች የአይጥ ምልክት ተገኝቷል ብለዋል። በክለቡ ምግብ ማብሰያና የምግብ ማዘጋጃ አካባቢ የአይጥ ምልክት እንዳልተገኘ ተገልጿል። በሌላ በኩል በስታዲየሙ ሌሎች አካባቢዎች ምንም አይነት የሙቅ ውሃና ሳሙና እንዳልተዘጋጀም ተገልጿል። ካውንስሉ ባቀረበው ሪፖርት በመስተንግዶ አካባቢ ያለውን አጠቃላይ ጽዳት ሁኔታ እንደተቸ ተገልጿል። የማንቸስተር ዩናይትድ ቃል አቀባይ በበኩላቸው ክለቡ ጠንካራ ጸረ ተባይ መቆጣጠሪያ ዘዴ እየተጠቀመና እርምጃ እየወሰደ ነው ብለዋል።